በአጠቃላይ አንድ ባክኤንድ ዲቨሎፐር ማወቅ ያለበት ኮንሴፕቶች ምንድናቸው? ኤክስፕረስ ስፔሻሊ ኤክስፕረስ የምጠቀም ከሆነ የመጀመሪያው ራውቲንግ፣ እንዴት ነው ኤፒአይ ራውቲንጎች የሚሰሩት? አንድ ከፍሮንት እንደሚመጣ ሪኩዌስት ያለንን ባክኤንድ ኦር ዳታቤዛችን አክሰስ ለማድረግ ፍሎ ከየት ወዴት ነው መሄድ ያለበት? ፍሮንቲንዱ መጣ ሪኩዌስት አደረገ፣ ከዛ በኋላ ያ ራውት ወደሚፈለገው ኤንድ ፖይንት ወር ደግሞ ኮንትሮለር በሆነ ሰርቪስ ዳታቤዝን ፌች አድርጎ ያመጣል። ሶ ይህን ወይም ማወቅ ያስፈልጋል። ሁለተኛ አርኪቴክቸሮች የተለያየ አይነት አርኪቴክቸር አለ። ማይክሮ ሰርቪስ ይባላል፣ ኤምቪሲ ይባላል። ተጨማሪ ዛት ኤምቪሲ ሪኮመንድድ። ሶስተኛ ማወቅ ያለብን ነገር ደግሞ ኤፒአይ ቨርቦች ይባላሉ። ፑት፣ ፖስት፣ ጌት ምናምን ይባላሉ። እነዚህ ቨርቦች የተለየ የምፈልገውን አክሽን ለመስራት የሚያገለግሉ ናቸው። እነዚህ ቨርቦችም እያንዳንዳቸውን አገልግሎታቸውን ማወቅ ይጠበቅብናል ማለት ነው። ሌላው ሜይን ኮንሴፕት አውተንቲኬሽን እና አውተራይዜሽን ይባላል። ባክኤንድ ላይ ሲምፕሊ አውተንቲኬሽን የሚለው ጀስት አንድ ሲስተም አክሰስ ለማድረግ የሚፈቀድ ወይ ሎጊን ለማድረግ መፍቀድ አለመፍቀድ ነው። አውተራይዜሽን ደግሞ አውተራይዝድ ሎጊን አድርጎ ሊሆን ይችላል ያ ሰው፣ ግን የሆነችን ስፔሲፊክ ፊቸር አክሰስ እንዲያደርግና እንዳያደርግ መከልከል ነው። አውተንቲኬሽን ያው ሎጊን እና ከሬጅስተር ጋር የተገናኙ ነገሮች ናቸው። ሶ ከዛ ተጨማሪ ማወቅ ያለብን ነገር ነው ኮርስ ምንድን ነው? ያ የሰራነውን ባክኤንድ አክሰስ የሚያደርገው የትኛው ፍሮንቲንድ ነው? ሌላ ፍሮንቲንድ መቶ አክሰስ እንዳያደርገው ሪስትሪክት የምናደርግበት ነው። ሶ ኮርስ ምንድን ነው? አውተንቲኬሽን፣ አውተራይዜሽን፣ ከዛ ፐርፎርማንስ። አንድ ኤፒአይ ስንሰራ የተሻለ ፐርፎርማንስ እንዲኖረው ፈጣን እንዲሆን ምን መደረግ አለበት? ሌላኛው እዚህ ጋር ተያይዞ ሴኩሪቲ ኤንድ ፖይንቶችን እንዴት ነው ሴኩርድ የምናደርግ የሚሉትን ኮንሴፕቶች ማወቅ ያስፈልጋል ማለት ነው። በቀጣይ ቪዲዮ ተጨማሪ የባክኤንድ ኮንሴፕቶችን ነግራችኋለን። ፎሎ